السلام عليكم ورحمة الله وبركاته. حياكم الله. سلام ቆያችሁ ደህና ሰነበታችሁ? الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ومن سار على نهجه إلى يوم الدين. أما بعد، يقول الله سبحانه وتعالى في كتابه الكريم: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. لنبي عليه الصلاة والسلام الله سبحانه وتعالى بتكبر القرآن ملكتون يستلالف الله جوال أنت محمد هو يستاوس يانتن ماستاوس لا مؤمنوች ይጠቅማቸዋልና እምታስታውሳቸውም ነጥብ አላህ Subhanahu Wa Ta'ala ለምን እንደፈጠራቸው የፈጠረበት ዓላማ ምን እንደሆነ እዚህ ዱንያ ላይ ስንመጣ አላህ Subhanahu Wa Ta'ala በዚህ ምድር ሲያስገኘን ትልቁና ዋነኛው ዓላማ አላህን Subhanahu Wa Ta'ala በብቸኝነት እንድናመልከው ነው። አላህን Subhanahu Wa Ta'ala ብዙ ህግጋቶችን ደንግጓል፣ መልእክተኞችም ልከዋል። እነዛ ድንጋጌዎችን የሚያስተምሩና የሚያሳውቁ አላህ Subhanahu Wa Ta'ala ከባሮቹም ሁሉም በአንድ አይነት መልክና በአንድ አይነት ኃይል በአንድ አይነት ጥንካሬ አላህን Subhanahu Wa Ta'ala አያመልኩም። ይህ ማለት ሁሉም ያውቀዋል። ያንድ ሰው ከሌላው ሰው አንፃር ሲታይ በዒባዳ ላይ ያለው ጥንካሬ እኩል አይሆንም። ያንደኛው የተሻለ ይበልጣል፣ አንደኛው ዝቅ ያለ ቢሆንም ግን ሁሉም ዘንድ አላህ Subhanahu Wa Ta'ala ያስቀመጠለት ኸይር መልካም ነገር አለ። ከዚህ አንፃር ወጣትነት የሚባለው ነገር ሸባብ መካነቱ ሸባብ أو منزلة الشباب في الإسلام عند اسلمنا وطاتነት ሲታይ ከሽምግልና ወይንም ካረጁበት ከሽማግሌ እድሜ ክልል በበለጠ ሁኔታ አላህን Subhanahu Wa Ta'ala ማምለክ ይችላል። ምክንያቱም ኃይል ስላለው አቅም ስላለው። ነገር ግን ሸባብነት ወጣትነት ሁሌም አይቆይም። አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገረው الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا يخلق ما يشاء وهو العليم القدير. الله Subhanahu Wa Ta'ala السنو كدكامنت درجة يفتراችሁ ከዘርፈሳሽ ማለት ነው። ኑጥፋ ሁላችንም ከዘርፈሳሽ ተፈጥረናል። ያፈጣጠሩ ሂደት የተለያየ ቢሆንም አባታችን አደም ያለ አባት ያለ እናት ሁላችንም እንደምናውቀው ካፈር ከጭቃ ፈጠረው። እንደዚሁም ደግሞ እናታችን ሐዋ እንደዚሁም ከአባታችን ከአደም ከጎን አጥንት ተፈጥራለች። ሌሎችም ያለ አባት የተፈጠሩ እነ ዒሳ አለይሂ ሰላቱ ወሰላም ከናት ብቻ ያለ አባት ተፈጠሩ። ከዛ በኋላ የሚመጣውን እንደምታዩት ከአባት ከናት ወንድ ሴት እያደረገ ፈጥረዋል። አሻሂድ ለመጥቀስ የፈለኩት ضعፍ ማለት ከደካምነት ከዛችኛው ከፍትወት ደካማ ከሆነች ከዘርፈሳሽ ፈጠርናችሁ። ከዛም በኋላ ጥንካሬ አደረግናችሁ። ثم جعل من بعد ضعف قوة شباب ወጣትነት። ይህ ወጣትነት ግን አይቀጥልም። ثم جعل من بعد قوة ضعفا وشيبا ከወጣትነት በኋላ ደካምነትና ሸይባነት። ሸይባ ማለት እርጅና ማለት ነው። የዛኔ የእድሜ ክልል ይመጣል። አላህ Subhanahu Wa Ta'ala ይሄንን ሲያስቀምጥልን ዝም ብሎ አይደለም። ኃይል ባላችሁ ሰዓት ጉልበት ባላችሁ ሰዓት ተጠቀሙ ነው።